አርሰናል ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግን ሲያነሳ ዓለም ዛሬ የምናውቃት አይነት አልነበረችም። ሶሻል ሚዲያ የሚባል ነገር ፈጽሞ አልነበረም። ማንም ሰው ዛሬ እዚህ ቦታ ነበርኩ ይሄንን በላው ብሎ ፎቶ አይፖስትም ነበር። ያኔ የተወለደ ሕፃን ዛሬ ሙሉ ሰው ሆኖ የራሱን ሕይወት መምራት የጀመረበት ረጅም ዘመን ነው። ልክ ትናንት ምሽት ግን ያ የሁለት አስርት ዓመታት የደጋፊዎች ስቃይ፣ ናፍቆትና ሽንፈት በድንገት በታላቅ ድል ተተካ። መድፈኞቹ የ22 ዓመታት የዋንጫ ረሃባቸውን አቁመው የእንግሊዝ አዲሱ ንጉሥ መሆናቸውን አረጋግጠዋል። ትላንት ምሽት ማንቸስተር ሲቲ በቦርንማውዝ ነጥብ መጣሉ የሊጉን የዋንጫ ፉክክር ማክተም ያደረገው እንጂ ሚካኤል አርቴታና ወጣቶቹ ተጫዋቾች ግን ይህን ታሪክ ከወራት በፊት በቃላትና በሜዳ ላይ በተግባር መጻፍ ጀምረውት ነበር። ይድል ለአርሰናል ደጋፊዎች ዋንጫ ብቻ አይደለም፣ የክብር ትንሣኤ ነው። ስፔናዊ አሰልጣኝ ሚካኤል አርቴታ የክለቡን መንበር ከተረከበ ጊዜ ጀምሮ በርካታ ትችቶችና ውጣ ውረዶችን አስተናግዷል። ነገር ግን ክለቡ ለአሰልጣኙ የሰጠው ትዕግስትና እምነት ዛሬ ፍሬ አፍርቶ ታሪኩን በወርቅ ቀለም አጽድቆታል። የድል መሳካት የቡድኑ ቁልፍ ተጫዋቾች የፈጠሩት የማይናወጥ ጥንካሬ ውጤት ነው። የሚገርመው እውነታ የዛሬው የቡድኑ መሪዎች ቡካዮ ሳካና ማርቲን ኦዲጋርድ አርሰናል ለመጨረሻ ጊዜ ይህን ዋንጫ ሲያነሳ ገና በልጅነት ዕድሜ ላይ የነበሩ መሆናቸው ነው። አሁን ግን አምበሉ ኦዲጋርድ በሜዳ ላይ ባሳየው ድንቅ መሪነት፣ ዴክላን ራይስ በአማካኝ ክፍሉ ላይ ባመጣው መረጋጋት እንዲሁም ደግሞ በሊጉ ጥቂት ጎልን ያስተናገደው የሳሊባና የጋብሪኤል የማይናወጥ ተከላካይ ጥምረት ሰሜን ለንደንን በኩራት ቀን አድርጓታል። ቡድኑ ባለፉት የውድድር ዓመታት ለዋንጫ ተገማች ሆኖ በመጨረሻ ሰዓት የመንሸራተት ስነልቦናዊ ድክመቱን ቀርፎ ዘንድሮ ፍጹም የአእምሮ ጥንካሬ በተላበሰ መልኩ ሻምፒዮን መሆን ችሏል። የታሪካዊ ትንሣኤ የተሟላ እንዲሆን የአርሰናል ደጋፊዎች ላለፉት 22 ዓመታት ያሳያችሁትን ጽናትና እምነት እያሰባችሁ ድሉን ለማጣጣም ምን ያህል እንደጓጓችሁ እናውቃለን። ይህንን የድል ቀን ለማየት ምን ያህል ጓጉታችሁ ነበር? ሐሳባችሁን በኮሜንት አጋሩን።